ፕሮፌሽናል ቪዲዮ ኤዲት አድርጋችሁ በዩቲዩብ ቫይራል ለመውጣት ስልካችሁ ከበቂ በላይ ነው። እናም በዛሬው ቪዲዮ አድቫንስድ ኤዲቲንግ ቴክኒኮችን አሳያችኋለሁ። ከማሳያችሁ መካከል ቻናል ኔም በመጠቀም ሞሽን ባክግራውንድ አሰራር፣ ከስተም ካራክተር ሰርተን እንዴት አኒሜት እንደምናደርግ፣ ቫይራል አኒሜትድ ነምበር ካውንቲንግ አሰራር፣ ማንኛውንም አርቲክል ወይም ስክሪንሾት ሃይላይት አደራረግና ከለር አጠቃቀም፣ ቪዲዮ ላይ ኩል ፕሮግረስ ባር እንዴት እንደሚሰራና ሌሎች በጣም ጠቃሚ ኤዲቲንግ ቴክኒኮችን እንመለከታለን። ለቪዲዮ ኤዲቲንግ ከአራቱ የተመቻችሁ መጠቀም ትችላላችሁ። ሁሉም ተመሳሳይ ናቸው። እኔ ግን ፎር ኤዱኬሽናል ፐርፐዝ ኢንሹት ቪዲዮ ኤዲተር እንጠቀማለሁ። እናንተ በተመቻችሁ ሙሉ ቪዲዮ መከታተል ትችላላችሁ። በመጀመሪያ ስለ ኪፍሬም ብናይ ጥሩ ነው፣ ምክንያቱም ሌሎች ቀሪዎቹን ኤዲቲንግ ቴክኒኮች ኪፍሬም በመጠቀም ነው የምንሰራቸው። የሆነ ኤሌመንት ወደ ስክሪን ሲመጣ መልሶ ሲጠፋ፣ ቴክስት ዙም ኢን ሲሆን ዙም አውት ሲሆን ከዛም ፌድ አውት የሚሆነው በኪፍሬም አማካኝነት ነው። ሶ ቪዲዮ ኤዲት ስታደርጉ ኪፍሬም ከተጠቀማችሁ ቪዲዮአችሁ 10 እጥፍ ከሌሎች ሰዎች የተሻለ ይሆናል ማለት ነው። ኪፍሬም ማለት ቪዲዮ ኤዲቲንግ ላይ የፈለግነውን አኒሜሽን ለመስራት የሚጠቅመን ኤዲቲንግ ቱል ነው። ሶ ፕራክቲካሊ እናንተን ለማስረዳት አንድ ፒአይፒ ወደ ታይምላይናችን ላስገባ። የተወሰነ ሌንግዙን ጨመር አድርገዋለሁ። እዚህ ጋር የምትመለከቱት የተገለበጠ ትሪያንግል የሚመስለው ኪፍሬም ይባላል። እሱም በመጠቀም ኪፍሬም አድ ማድረግ ወይም ሪሙቭ ማድረግ ትችላላችሁ። ስለዚህ የታይምላይኑ መጀመሪያ ላይ የመጀመሪያ ኪፍሬም እንሰጣለን። ከዛም መጨረሻ ላይ ሄደን ሁለተኛውን ኪፍሬም እናስራለን። ሁለተኛው ኪፍሬም ላይ ሆነን የፈለግነውን ያክል ኦብጀክታችንን ዙም እናደርገዋለን። ከመጀመሪያው ሄደን ፕሌይ ስንለው በዚህ መልኩ አኒሜሽን ይሰራልናል፣ ዙም ያደርገዋል ማለት ነው። ቀጣይ የምናየው ከግራ ወደ ቀኝ ወይም ደግሞ ከላይ ወደ ታች ከታች ወደ ላይ እንዴት አኒሜሽን መስራት እንደሚቻል ነው። ለምሳሌ ከግራ ወደ ቀኝ አኒሜት ለማድረግ በመጀመሪያ ወደ ግራ በኩል እንወስደዋለን። ከዛም የመጀመሪያውን ኪፍሬም መጀመሪያ ላይ እናስራለን። መጨረሻ ላይ ሄደን ሁለተኛውን ኪፍሬም እንሰጣለን። ከዛም ፒአይፒውን ወደ ቀኝ በኩል እንወስደዋለን ማለት ነው። እዚህ ጋር አኒሜት አድርጉ ይጨርሳል ማለት ነው። ሶ ከመጀመሪያው ሂደን ፕሌይ ስንለው ከግራ ወደ ቀኝ በዚህ መልኩ አኒሜት ያደርግልናል። ይህ ነገር ከታች ወደ ላይ ከላይ ወደ ታችን ብሰሩ ተመሳሳይ ነው። እስካሁን ሁለት ፕሮፐርቲ አይተናል። የመጀመሪያው ሳይዝ መጨመር ነው። ሁለተኛው ደግሞ ፖዚሽን ነው፣ ከግራ ወደ ቀኝ የወሰድ ነው ማለት ነው። ሶስተኛ የምናየው ፕሮፐርቲ ፌድ አውት አኒሜሽን እንዴት እንደሚሰራ ነው። ሁለተኛው ኪፍሬም ላይ ሆናችሁ ኤዲት የሚለው ጋር ትገባላችሁ። ከዛም ኦፓሲቲውን 0 ታደርጉታላችሁ። አስታውሱ፣ ኦፓሲቲውን 0 የምታደርጉት ሁለተኛው ኪፍሬም ላይ ሆናችሁ ነው። የመጀመሪያው ኪፍሬም ላይ ያለውን ኦፓሲቲ 100 መሆኑን እርግጠኛ መሆን አለባችሁ። አሁን ፕሌይ ብለን ሞክረው። እንደምታዩት ከግራ ወደ ቀኝ አኒሜት ሲያደርግ ፌድ አውት አኒሜሽን ጨምሮልናል ማለት ነው። ቀጣይ የምናየው ቪዲዮ ላይ እንዴት አኒሜት ማድረግ እንደምንችል ነው። ይህን ቪዲዮ እንደምትመለከቱት ያን ያክል እንቅስቃሴ የለውም። ስለዚህ የተወሰነ ዙም ማድረግ አለብን። እሱን ለማድረግ መጀመሪያ ታይምላይኑ ላይ ሄዳችሁ መጀመሪያ አካባቢ ላይ ኪፍሬም ትሰጣላችሁ። ከዛም ወደፊት የተወሰነ ሰከንድ ሄዳችሁ ዙም ማድረግ የምትፈልጉበት ቦታ ላይ ሁለተኛውን ኪፍሬም ታስራላችሁ። ለምሳሌ እዚህ ጋር እንሰር። ከዛም የፈለግነውን ያክል ዙም እናድርገዋለን ማለት ነው። ሶ ከመጀመሪያው ሄደን ፕሌይን በለው። እንደምታዩት ከመጀመሪያው የተሻለ አኒሜሽን ጨምሮልናል ማለት ነው።
ቀጣይ የምናየው ኪ ፍሬም ኤዝ ፕሪሴት ነው። ኪ ፍሬም ኤዝ ፕሪሴት ማለት ኪ ፍሬም ስንጠቀም አኒሜሽኑን ማኔጅ የምናደርግበት ኦፕሽን ነው። የተለያዩ አኒሜሽን አይነቶች አሉ። በመጀመሪያ አኒሜት የምናደርገውን ኦብጀክት አስገብቼ ልስራና ላሳያችሁ። ይህኛውን አኒሜሽን ቅድም ከግራ ወደ ቀኝ የሰራነው ነው። የመጀመሪያውን ኪ ፍሬም አስራለሁ፣ ከዛም ሁለተኛውን ኪ ፍሬም አስራለሁ፣ ወደ ቀኝ ጥግ ወስደዋለሁ። እየደገምኩት አይደለም፣ ያው ስለ ኪ ፍሬም ኤዝ ለማስረዳት ያክል ነው። እዚህ ጋር እንደምትመለከቱት አኒሜሽኑ በጣም ስሎ ነው። ሶ ይህን አኒሜሽን እንዴት ነው ስፒዱን እንዲጨምር ማድረግ የምንችለው የሚለውን ነው የምንመለከተው። ስለዚህ ከመጨረሻው ኪ ፍሬም የተወሰነ መለስ ብላችሁ ጥግ ላይ ኤዝ የሚል አለ፣ እዛ ውስጥ ትገባላችሁ። እዚህ ጋር እንደምትመለከቱት 10 የተለያዩ አኒሜሽን አይነቶች አሉ። የመጀመሪያው አሁን የምታዩት አኒሜት የሚያደርገው የመጀመሪያው ዲፋልት የሚባለው በጣም ስሎ ነው፣ በጣም ይዘገያል። ቪዲዮ ላይ በጣም ነው የሚዘገየው። ስለዚህ እንዲፈጥን ለማድረግ የመጀመሪያውን ትታችሁ ሌሎቹን መጠቀም አለባችሁ ማለት ነው። ለምሳሌ ሁለተኛውን ብትጠቀም መጀመሪያ ሲጀምር ይዘገያል፣ መሃል ላይ የተወሰነ ፈጠን ይላል፣ መጨረሻ ላይ ደግሞ ትንሽ ስፒዱን ይቀንሳል። ስለዚህ እዚህ ጋር ከተቀመጡት ከ9 ፕሪሴቶች የተመቻችሁን መርጣችሁ አኒሜሽኑን መቆጣጠር ወይም ደግሞ ኮንትሮል ማድረግ ትችላላችሁ። ቀጣይ የምናየው ቴክስት አኒሜሽን ነው። በመጀመሪያ ቴክስታችሁን የምትፈልጉትን ቴክስት ትጽፋላችሁ። እኔ በቀላሉ ቴክስት ብዬ ነው የምጽፈው፣ ያው ተመሳሳይ ስለሆነ ለማስረዳት ያክል ነው። ሶ ቴክስቱን ታይም ላይኑ ላይ ኤክስቴንድ አድርጉት፣ የተወሰነ ሌንግዙን ጨመር አድርጉት። ከዛም የመጀመሪያ ኪ ፍሬም ታስራላችሁ። ትንሽ አለፍ ብላችሁ ደግሞ ሁለተኛውን ኪ ፍሬም ትሰጣላችሁ። ከዛም ዙም ታድርጉታላችሁ። አኒሜሽኑ በጣም ጥሩ እንዲሆን ኤዝ ፕሪሴት ተጠቀሙ። ለምሳሌ የመጀመሪያውን እጠቀማለሁ። ከመጀመሪያው እጄ ፕሌይ ስለው በዚህ መልኩ ዙም ኢን ኢፌክት ይጨምርልኛል ማለት ነው። ቀጣይ የምናየው ዙም አውት ማድረግ ነው። ሶ የተወሰነ አለፍ ብዬ የመጀመሪያ ኪ ፍሬም አስራለሁ። አሁንም ድጋሚ የተወሰነ ወደፊት እጄ ሁለተኛውን ኪ ፍሬም ካሰርኩ በኋላ ዙም አውት አድርገዋለሁ ወይም ሳይዙን እቀንሰዋለሁ። አሁንም ኤዝ ፕሪሴት የሆነ አኒሜሽን እመርጣለሁ፣ ለምሳሌ አራተኛውን። ከዛም ከመጀመሪያው እጄ ፕሌይ ልበለው። መጀመሪያ ዙም፣ ከዛም ዙም አውት ኢፌክት ይሰራል ማለት ነው። ቀጣይ የምናየው ምንድነው? ፌድ አውት ነው። የመጀመሪያውን ኪ ፍሬም ታስራላችሁ። ትንሽ አለፍ ብላችሁ ደግሞ ሁለተኛውን ኪ ፍሬም ትሰጣላችሁ። ከዛም ኤዲት የሚለው ውስጥ ገብታችሁ ኦፓሲቲውን 0 ታደርጉታላችሁ። ከለር ዊል ኦፓሲቲ ከዛም 0 አድርጉት። ሶ አሁን ከመጀመሪያው ፕሌይም በለው። መጀመሪያ ዙም አውት ከዛም ቀስ እያለ ፌድ አውት ማለት ነው። አኒሜትድ ካራክተር ለመስራት በመጀመሪያ እንደነዚህ አይነት ኢሜጅ ያስፈልጋቸዋል። ሶ እነዚህን ኢሜጆች bing.com ኢሜጅ ጀነሬተር ተጠቅማችሁ ጀነሬት ማድረግ ትችላላችሁ። አጠቃቀሙን ከፈለጋችሁ የኛውን ቪዲዮ ቼክ አድርጉት። ኢሜጃችሁን ከጨረሳችሁ በኋላ ኢንሹት ፎቶ ኤዲተር ውስጥ ትገባላችሁ። ከዛም የሰራችሁትን ኢሜጅ አስገቡ። ከታውት የሚለውን ነክታችሁ ባክግራውንዱን ሪሙቭ ታደርጋላችሁ። ከዛም ትንሽ ሳይዙን ቀነስ አድርጉት። አሁን የቻናል ሎጎ የምናስገባበት ሰዓት ነው። ስለዚህ ፒአይፒ የሚለውን ነክታችሁ ሎጎ አስገቡ። ጭንቅላቱ ላይ የምናስቀምጠው ማስክ፣ ከዛም ሰርክል ማስክ። ለሎጎ አውትላይን ከፈለጋችሁ እዚህ ጋር መስጠት ትችላላችሁ። ከታች ከለር መምረጥ ትችላላችሁ። ነጭ በጥቁር አሪፍ ነው። ስለዚህ ሳይዙን ቀንሳችሁ የሰውየውን ጭንቅላት ትሸፍናላችሁ ማለት ነው። ስጨርሱ ሴቭ አድርጉ።
ስለዚህ በዚህ መልኩ ኢሜጅ ታስገባላችሁ፣ ባክግራውንዱን ከታውት ታደርጋላችሁ፣ ሎጎ ታስገባላችሁ፣ ማስክ ተጠቅማችሁ ጭንቅላቱ ላይ ታስቀምጣላችሁ። እሱን ሲጨርሱ ቪዲዮአችሁን ትከፍታላችሁ ማለት ነው። ከዛም የሰራችሁትን ካራክተር አንድ በአንድ ቪዲዮአችሁ ላይ ታስገባላችሁ ማለት ነው። ስለዚህ የመጀመሪያውን ካራክተር እናስገባ። ከዛም እናንተ የፈለጋችሁትን ያክል ሳይዙን ትጨምራላችሁ። የመጀመሪያውን ኪ ፍሬም ስጡት። ትንሽ አለፍ ብላችሁ ደግሞ ሁለተኛውን ኪ ፍሬም ሰሩ። የመጀመሪያው ላይ ሄዳችሁ ወደ ታች ታስገቡታላችሁ። ከዛም ፕሌይ ስትሉት ወደ ላይ ይወጣል ማለት ነው። ሞር ስሙዝ አኒሜሽን እንዲኖረው ኤዝ ፕሪሴት ተጠቀሙ። ሶ የመጀመሪያውን አንድ አኒሜሽን ሰርተናል። አሁን ደግሞ ዙም ማድረግ ነው። ስለዚህ የተወሰነ አለፍ ብላችሁ ኪ ፍሬም ትሰጣላችሁ። ከዛም ዙም አድርጉት። ዙም ስታደርጉ በራሱ ኪ ፍሬም ይሰጣል፣ ወይም ኪ ፍሬም መስጠት ትችላላችሁ። ሁለት አማራጭ ነው ያላችሁ። ከዛም ኤዝ ፕሪሴት ተጠቀሙ። አሁንም አሁን ሁለት አኒሜሽን ሰርተናል። ቀጣይ ወደ ቀኝ በኩል እንዲሄድ የመጀመሪያ ኪ ፍሬም ትሰጣላችሁ። ትንሽ አለፍ ብላችሁ አሁንም ሁለተኛ ኪ ፍሬም ትሰጣላችሁ። ከዛም ወደ ቀኝ በኩል ውሰዱት። አስተካክላችሁ አስቀምጡት። እንደተለመደው ኤዝ ፕሪሴት ተጠቀሙ። ሞር ስሙዝ አኒሜሽን ይኖረዋል። ስለዚህ ወደ ላይ ይወጣል፣ ዙም ይሆናል፣ ወደ ቀኝ በኩል ይሄዳል ማለት ነው። ቀጣይ ወደ ታች እንዲገባ ማድረግ ነው። የመጀመሪያ ኪ ፍሬም ትሰጣላችሁ። ትንሽ አለፍ ብላችሁ ሁለተኛ ኪ ፍሬም። ሶ ኤዝ ፕሪሴት አሁንም ተጠቀሙ። አሁን ከመጀመሪያው ጀምረን ፕሌይም በለው። በጣም አሪፍ ነው። ስለዚህ የመጨረሻው ወደ ታች ሲገባ ሌላ ሁለተኛ ካራክተር ወደ ላይ እንዲወጣ ለማድረግ ያኛው የሚገባበት ቦታ ላይ ቁማችሁ ሌላ ሁለተኛውን ካራክተር ታስገባላችሁ። ከዛም ሳይዙን ሪሳይዝ አድርጉና በዛኛው ትክክል ወስዳችሁ ታስቀምጡታላችሁ። አስተካክሉት። ከዛም ቼክ አድርጉት። ስለዚህ ትንሽ ጠጋ አድርጉት። አሁን አሪፍ ነው። የመጀመሪያ ኪ ፍሬም ትሰጣላችሁ። ትንሽ አለፍ ብላችሁ ሁለተኛውን ኪ ፍሬም ስጡና የመጀመሪያው ላይ ሆናችሁ ወደ ታች ታስገቡታላችሁ። ከዛም ኤዝ ፕሪሴት አሁንም ተጠቀሙ። አሁን ቼክ ማድረግ እንችላለን። እንደምታዩት አሪፍ የሆነ አኒሜሽን ሰርተናል። በጣም አሪፍ እንዲሆን ሳውንድ ኢፌክት እናስገባበታለን። ስለዚህ በእያንዳንዱ ቼንጅ ላይ እንቅስቃሴ ባለበት ማለት ነው። ለምሳሌ ወደ ላይ ሲወጣ አንድ ሳውንድ፣ ዙም ሲሆን ሁለተኛ ሳውንድ፣ ወደ ቀኝ በኩል ሲሄድ ሶስተኛ ሳውንድ፣ ወደ ታች ሲገባ 4፣ ወደ ላይ ሲወጣ 5። ስለዚህ ውሽ ሳውንድ ትጠቀማላችሁ። ሶ የመጀመሪያው ወደ ላይ ሲወጣ አንድ ሳውንድ፣ ዙም ሲሆን ሁለተኛውን ሳውንድ ታስገባላችሁ ማለት ነው። ሶ እዚህ ጋር ነው ለውጥ ያለው። እዚህ ጋር ሳውንድ አስገባለሁ። ሶስተኛው ለውጥ ወደ ቀኝ በኩል ሲሄድ ነው። ስለዚህ እዚህ ጋር መሃል አካባቢ ሶስተኛውን ሳውንድ ኢፌክት አስገባለሁ። አይ ቲንክ እዚህ ጋር ነው። ሶ ሳውንድ ኢፌክት አሁንም እመርጣለሁ ማለት ነው።
አራተኛውን ሳውንድ ኢፌክት የማስገባው ወደ ታች ሲገባ ያለበት ላይ ነው። ስለዚህ እዚህ ጋር ነው ወደ ታች የሚገባው።